ፈልገነውም ይሁን ሳንፈልገው አስበነውም ይሁን ሳናስበው ወደማይሆን አይነት ሁኔታዎች ውስጥ እንገባለን። በትምህርት አጋጣሚ ሊሆን ይችላል ወይንም በስራ አጋጣሚ ሊሆን ይችላል። በኑሮ ሂደት ውስጥ የሚያጋጥሙ ብዙ አይነት ፈተናዎች አሉ። እንደ አንድ ወጣት ክርስቲያናዊ ወጣትነት ሲባል ምን ማለት ነው? በወጣትነትሳ እንዴት ነው ፈጣሪን ማሰብ የሚቻለው? በጉብዝና ወራት ፈጣሪን አስብ ነው ትልቁ ቁም ነገር። አንዳንድ ጊዜ habits acquired in childhood become a part of life forever ይላልና ነጮች አንዳንድ ጊዜ ሲናገሩ ቀለል ብለን የምናስባቸው የልጅነት ልምዶች የዘላለም አካላዊ ነገር ሆነው ይቀጥላሉ ብዙ ጊዜና እነሱ ነገሮች እንዴት ማዳበር እንችላለን? ከዳበሩስ ደግሞ እንዴት ማስተካከል እንችላለን? በመልካም ነገር ገብተንበት ከሆነ በመልካም ለመቀጠል፣ በመልካም ነገር ካልገባንበት የወጣትነት መሳሳት ከሆነ እንዴት መውጣት እንችላለን ወደሚለው ነገር ውስጥ እንግባ። ክርስቲያናዊ ወጣትነት በጣም ቀላል አይደለም። ክርስቲያናዊ ወጣትነትን መተግበር ያለብህ አንድም በመንፈሳዊነት ወደ እግዚአብሔር ለመቅረብ ስትፈልግ ያለህበት ነገር ወይም እየሰራህ ያለው ነገር ትክክል እንዳልሆነ መገንዘብና ማወቅ የሚያስፈልገው በአሁን ሰዓት ፈጣሪና ፈጣሪ መሆኑ ብቻ መረዳት ስትችል ነው። እኔ እናንተ ወጣት ነው አይደለም እንባለው? ያው እኔ ካንተ ባንስም ወጣት የተባልንበት ምክንያት ከተወለዱ ደቂቅ ህፃናት ወይም ደግሞ ከጨቅላ ህፃናት የማሰብ ችሎታውና ብቃት አለን። ከአረጋውያንና ከአዛውንት በላይ የመኖር ደግሞ ብዙ እድሜ ይኖረናል አይደለ? ያው እግዚአብሔር እድሜያችንን ያርዝምልን። ያው መጨረሻችንን ባናቅም በሱ ዘንድ ይመራ አይደለ? ነገር ግን እድሜ አለን። ስለዚህ ወጣቶች የሰሩትን ስህተት እኔ እናንተ ባለመስራት በማገናዘብ ልጆች ደግሞ የማሰብ ችሎታቸው ገና ነው አይደለ? እኔ እናንተ ይበልጥ የማሰብ ችሎታ አለን። እነሱ እስከሚያድጉ ድረስ የሚሰሩትን ስህተት እኔ እናንተ አንሰራው። አዋቂ ነን ብለን ከማሰብ ወይም ደግሞ እኛ እናውቃለን ብለን ከማሰብ አዋቂ ለመሆን የሚደረግ ጥረት በነገራችን ላይ አዋቂ መስሎ ለመታየት የሚደረግ ጥረት ይበልጣል አዋቂ ያደርጋል። ማወቅን የመሰለ ነገር የለም፣ መማርን የመሰለ ነገር የለም አይደል? እኔ አውቃለሁ የሚል ሰው ከኔ በላይ አዋቂ የለም እንደማለት አይደል? የማውቀውን ነገር ላስረዳህ ብዬ ነው የመጣሁት። ወጣትነትና ክርስትና እንዴት ነው ማዳበር የምችለው ለምታስብ ከሆነ አሁን ያለህበትን ነገር ነጥቡን መመልከት ነው። ራስን በነጭ ልሙጥሉክ ተመልከተው። ለምሳሌ መሃል ላይ አንድ ነጥብ ቢኖረው ምን አለው ቢባል ጥቁር ነጥብ ይበልጥ አስተውለን ልናያት እንችላለን ይመስለኛል አይደል? በዛ በኩል ያለን ነገር ግን አናስተውለው። ስለዚህ በወጣትነት በጓደኝነት ግፊት የገባንበት ህይወት ሊኖር ይችላል። ሱስ ሊሆን ይችላል፣ ከእግዚአብሔር ቤት መራቅ ሊሆን ይችላል። ብዙ አይነት ነገር ይመጣል። የሰው የየራሱ ገበናና ጉድፍ የራሱ ስተት ይኖረዋል አይደል? ስለዚህ አንድም ወጣት እስከሆነ ድረስ እኔ የሰራሁትን ስተት አንተ ባለመድገም፣ አንተ ያመለጠ መጥፎ ቃል እኔ ባለመናገር፣ መልካም አራያ የሚሆን ሰው አራያ የሚሆንን መምህርን ማዘጋጀት አለብህ። እኔ ይሄን ነገር ብሰራው እንትና አትስሩት ብሏል የሚል አንድ መምህር ሊኖር ይገባል። ማን ሊሆን ይችላል? መልካም ጓደኛ ሊሆን ይችላል፣ ቤተሰብ ሊኖር ይችላል፣ እህት ወንድም ሊኖር ይችላል። ከዛም ያልታደለ ሰው ይኖራል። ግን ስለዚህ እኔ ምን ማድረግ አለብኝ? ራሴ በማይሆን ስህተት ውስጥ ካለው ራሴን የማይሆን ቦታ ላይ እንደ ድንገት እንኳን የማይሆን ቦታ ላይ ራሴን ላገኘው ይችላል። ሳላስበው መልካም በትምህርት ሁኔታ የጥሩ የሆንኩኝ ሰው ልሆን ይችላል። በመልካም ነገር እግዚአብሔር አድሎኝ ከቤተ መቅደሱ እንኳን የማገለግል ሰው ሆኜ የማይሆን ነገር ላይ ራሴን ላገኘው ይችላል። እንዴት ነው መመለስ የምችለው? እንዴት ነው ራሴን ማስተካከል የምችለው? ወጣቴ ፈጣሪውን የሚፈራ ክርስቲያን እንዴት ነው መሆን የምችለው? አንደኛ እግዚአብሔር የሚለመን አምላክ ነው። እግዚአብሔር ይቅር የሚል አምላክ ነው። በትላንትና ወይም በሁኔታ ውስጥ የማይለካ የሚረዳ ሆኖ የተገኘ አምላክ ስላለ አንተ ለመዘጋጀት ወይም ለመስተካከል መመለሱን ከፈለከው እግዚአብሔር መንገዱን አዘጋጅቷል። እንዴት ነው ራሴን ማዳበር ያለብኝ? መልካም ጓደኞችን በመያዝ የሰራሁትን ስህተት ባለመድገም፣ የሚጸልይ ሰው በሚያስፈልገኝ ነገሮች ሳይሆን መጸለይ እንዳለብኝ ራሴን ማስተካከል፣ እግዚአብሔርን ማውራት፣ እግዚአብሔርን ጓደኛዬ ማድረግ እንዳለብኝ። አሁን ያለውበት ነገር እኔን እንዳልጠቀመኝ ወላጆቼን ላሳዝን እችላለሁ፣ ማህበረሰቤን ላስከፋ ላስቆጣ እችላለሁ። ስለዚህ መስተካከል እስካለብኝ ድረስ ጆርኒው የሚጀምረው ከዛሬ ነው። ለነገ ቀጠሮ ባለመስጠት ነገ አስተካክላለሁ፣ ነገ ይሄንን ነገር አደርጋለሁ የሚለው ነገር ጊዜና እድሜን ነው መብላት። በሲኦል ያሉ ነፍሳት እናንተ የምናወራትን ይህችን ደቂቃ ቢያገኟት ርስተ መንግስተ ሰማያትን ያስከፍቱት ነበር፣ ይገቡም ነበር። ስለዚህ አሁን ያለችንን ሰዓት ያለችን ደቂቃ በእድሜ ላይ እድሜ፣ በደቂቃዎች ደቂቃ፣ በቀናቶች ቀናት፣ በሳምንታት ሳምንት፣ በወራቶች በአመታት እግዚአብሔር የሚሰጠን ከሆነ የንስሐ ዕድል አሁንም አለ። ንስሐ ኃጢአትን እጥብ ታደርጋለች፣ ጾም ቁስልን ትፈውሳለች። ስለዚህ ምን ማድረግ አለብኝ? መልካም ጓደኛ በመያዝ መልካም ጓደኛ እኔ በመሆን
አንዳንድ ጊዜ መልካም ጓደኛ ነው የለኝም ይላል ሰው። እንደዚህ አይነት ጓደኛ እኮ ቢኖረኝ እኔ በህይወቴ ውስጥ ተስተካከል ነበር የሚል ነገሮችን እኔ ለምሳሌ በውስጥ የሚላክልኝ መልእክቶች አሉ። አይ መልካም ጓደኛ እኔ ለምን አልሆንም? ምንድነው የሚጎት ከክርስቶስ ፍቅር እየለየኝ ያለው ምንድነው? እኔ ለጓደኛዬና ጓደኛዬ የማይሆን ቦታ ላይ ራሳችንን ካዘጋጀን ግዴታ ሶስተኛ ሰው አይደለም ሊያስፈልገን የሚገባው። እኔ ተመልሼ ጓደኛዬ ለምን ካለበት ጉድጓድ አላወጣው? ሌላ ሰው ከመፈለግ እኔ ለጓደኛዬ ጓደኛ ለምን አልሆነም? ለጓደኛዬ ወንድም ለምን አልሆነም? ራስን ከማስተካከል ይጀምራል። መለወጥ መፈለግ ከፈለክ ለመለወጥ ራስን ማስተካከል ራስን ማደስ ከፈለክ አሁን ነው፣ ዛሬም አይደለም በኋላም አይደለም፣ አሁን ነው። ካሁን ነው የሚጀምረው። ተግባራዊ ክርስትናን ራስህ ስታዳብረው ነው። ትልቁ ነገር ደግሞ ፍላጎት ነው። ስላየህ አይደለም። መንፈሳዊ ቅናት በወንድሞች ላይ ያድርብህ ይገባል። እግዚአብሔር ቤት በሚመላለሱ በሚያገለግሉ ቁርኝታቸው ከእግዚአብሔር ጋር የሆነ ስራቸው ከእግዚአብሔር ጋር ሪሌትድ ከሆኑ ሰዎች ጋር ባቱል እንኳን መንፈሳዊ ቅናት በውስጥ ላይ ያድርብህ ይገባል። ልትቀና ይገባል። ምክንያቱም ምንድነው ማትቀናበት? አንተ ጠዋት ተነስተህ ኪዳን የምታደርስ ወደ ፈጣሪ ቤት ሮጠህ የምትሄድ ከሆነ የማልቀናበት ምክንያት ምንድነው ያዘኝ? መስተካከል ከዛሬ ነው የሚጀምረው። ብድግ ብለህ አልጋህን ከማንጠፍ ይጀምራል መስተካከል ማለት። ለእናትህ ቀጥተኛ መልስ በመመለስ ይሆናል። ፊትን ታጥበህ ከመውጣት ይጀምራል። ለራስህ ጊዜ ከመስጠት ከራስህ ጋር መናበብን ከመሰለ ነገር ካለህበት አጉል ባህሪ ትላንት የጀመርከው ነገር ስለሆነ ነገ አይደለም ዛሬ ማቋረጥ እንደምችል ጭንቅላትን ማሳመን አለብህ። ለአንተ ከእግዚአብሔር ቀጥሎ የሚያስፈልግህ አንተ እንደሆንክ መረዳት አለብህ። ወጣቶች ብዙ ጊዜ እየገጠመኝ ያለው የሚያዩት ነገር ይሄ ሰው የለኝም በውስጤ ሰው ኖረኝ አይደለም። ትልቁ ነገር እግዚአብሔር ከህይወቴ ወጣ የሚለው ነገር ነው። የሰው ልጅ ወደ ኋላ እየጎተተ ወደ ኋላ ያስቀረን ያለው ነገር ፈጣሪን የመፈለግ ጆርኒ ህይወታቸው ውስጥ አለመኖሩ። ቤተክርስቲያንም ስንመጣ በሰው ያየን ብቻ ስለሆነ መጥቼ ምንድነው ማድረግ ያለብኝ? ስንመጣ እንኳን እኮ ስነ ስርዓት አለ። ካለባበስ ይጀምራል። ከቤት ይወጣ ካለባበስ ይጀምራል አይደለ? የሆነ ነገር ወይ የሆነ ቦታ ለመሄድ ያንን ቦታ የሚመስል ልብስ እንኳን ለብሰን እንወጣለን አይደለ? ለራስ ጊዜ ከመስጠት ይጀምራል ሁሉም ነገር። ጸሎት የማያስተካክለው በጾም የማይፈወስ ቁስል የለም። ለዚህ ማነው ምክንያቱ? እግዚአብሔር ሁሌ የሚቀርባይ ስለሆነ ራስን ከማስተካከልና ራስን ከማሳመን ነው የሚጀምረው ሁሉም ነገር። ወጣትነት ማለት ይሄ